ዓለም በከፍተኛ ውጥረት ውስጥ ትገኛለች። በተለይ ደግሞ አውሮፓ ምናልባትም ድጋሜ ላትታይና ለአንዴና ለመጨረሻ ጊዜ የመጥፋት እድል ሊገጥማት እንደሚችል የሚያመላክቱ ፍንጮች ከወደ ራሽያ የተሰማ ሲሆን እንዲሁም ስለ ጉዳዩ በቅርበት የሚከታተሉ ምሁራን ስጋታቸውን እየገለጹ ይገኛሉ። ነገሩ እንዲህ ነው። ቭላድሚር ፑቲን ፍጹም ባልጠበቁትና ባላሰቡት ከዚህ በፊትም ሆኖ በማያውቅ ሁኔታ እጅግ አስደንጋጭና አደገኛውን የድሮን ድብደባ አስተናግደዋል። የድሮን ድብደባው እጅግ ውድ የተባሉ የሩሲያ የጦር ጀቶችን ያነጣጠረ ሲሆን ከፍተኛ የተባለ ውድመት በሩሲያ ላይ አስከትሏል። ዩክሬን ይህን ጥቃት የመፈጸም አቅም እንደሌላት የተረዱት የሩሲያ አመራሮች በአሁኑ ሰዓት የሰጡት ጋዜጣዊ መግለጫ ባይኖርም ለደረሰው ጥቃትና ውድመት ኃላፊነት የሚወስዱት የአውሮፓ ሀገራት ስለመሆናቸው ከአንዳንድ ባለስልጣናት ለመስማት ችለናል ሲሉ የውስጥ ምንጮች ገልጸዋል። የራሽያ ምላሽ እየተጠበቀ ባለበት በዚህ ሰዓት አንድ አስደንጋጭ መረጃ ተሰምቷል። ይኸውም አንድ የራሽያ ጀነራል ሰጡት በተባለው መግለጫ ሀገሬ ራሽያ ኒውክሌር መተኮስ ካለባት ትክክለኛው ሰዓት አሁን ነው፣ ተደፍረናል፣ ጠላቶቻችን ንቀውናል ሲሉ ተደምጠዋል። ምንም እንኳ ጀነራሉ ይህንን ይበሉ እንጂ ከፑቲን የተሰጠ ምንም አይነት መግለጫ አልተሰማም። ሆኖም የጀነራሉ ሐሳብ እሙን ሆኖ ያሉት የሚሆን ከሆነ ማለትም ፑቲን በሐሳቡ ተስማምተው ኒውክሌር የሚተኩሱ ከሆነ ዓለም በአንድ እግሯ የምትቆም ምናልባትም አውሮፓ ከሁሉም ቀድማ ከምድረ ገጽ የምትደመሰስ ይሆናል። ይህ የሚሆን ከሆነ ደግሞ የሶስተኛው የዓለም ጦርነት በይፋ ይጀመራል። ዓለምም የመጨረሻዋን ቀን የምታውጅ ይሆናል። አዳዲስና ትኩስ መረጃዎች እንዲደርሷችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ሰላም ቸር ያሰማን።